ሰላም ሰላም ተወዳጆች እንደምን ቆያችሁ? ዛሬ ደግሞ ኢኮኖሚክስ ቻፕተር 1 ፓርት 2 ይዤላችሁ መጥቻለሁ ማለት ነው። በባለፈው ክላሳት በኢኮኖሚክስ ዙሪያ የተቀመጡ ዲፊኒሽኖች ነበሩ። እነሱን በአራት ፐርስፔክቲቭ ገብተን በሚገባ አይተን ወጥተናል ማለት ነው። ዛሬ ደግሞ ራሽናልስ ኦፍ ኢኮኖሚክስ በኢኮኖሚክስ ዙሪያ የተቀመጡ ራሽናሎች አሉ። እነሱን እንገባለን በዚህ ፓርት 2 ማለት ነው። አብሮነታችሁ ከኛ ጋር ይሁን እያለን ይህንን ቪዲዮ እንጀምራለን። ይህን ቪዲዮን ከመጀመር በፊት አዳዲስ የሆናችሁ ተማሪዎች ይህንን ሰብስክራይብ እያደረጋችሁ ቪዲዮን ደግሞ ላይክ እንድታደርጉ ብላለሁ። ፋሚሊ የሆናችሁ ደግሞ ቪዲዮ እንደተለመደው ላይክ አድርጋችሁ ትገባላችሁ ማለት ነው። አልጎሪዝሙ ለሌሎች ተማሪዎች እንዲያደርስ ማለት ነው። ሌላ ታምር የለው እና ዛሬ ራሽናልስ ኦፍ ኢኮኖሚክስ በሚል እንትን ነው የምናወራው በሚል ሪስ ነው የምናወራው ማለት ነው። በዚህ ዙሪያ ማለት ነው በኢኮኖሚክስ ዙሪያ ሁለት የታወቁ ፋክቶች አሉ፣ ወይ ሁለት ፋንዳሜንታል ፋክትስ የተባሉት በኢኮኖሚክስ ዙሪያ የተቀመጡ ሁለት ፋክቶች አሉ። እነሱም ምንድነው? ሁማንስ ኦፍ ሶሳይቲ ማቴሪያል ዋንትስ አር አንሊሚትድ፣ የሰዎች ፍላጎታቸው ያልተገደበ ነው። ወይም የሶሳይቲ የማህበረሰቡ ወይም የሰው ልጅ ፍላጎቱ ያልተገደበ ነው እና ዋንትስ ማልቲፕላይ ላግዠሪስ ቢካም ኔሴሲቲስ፣ እነዚህ ዋንቶች ማለት ነው። ይሄ ዋንትስ ማልቲፕላይ ላግዠሪስ ቢካም ኔሴሲቲ የሚባለው ነገር ምን መሰላችሁ? አሁን ለምሳሌ በአጭር ኤግዛምፕል ልስጣችሁ እና በሆነ ጊዜያቶች ሊሆን ይችላል ሆነ አሁን ከ100 ዓመት ወደኋላ ብንሄድ ማለት ነው ስልክ አሁን እኛ ያዝነውን ስልክ መያዝ ላግዠሪ ነው ማለት ነው። ላግዠሪ ነው። አሁን ለምሳሌ ኤሌክትሪክ ማለት ይሄ አንድ አምፖል ቤት አስገብቶ መጠቀም ምናምን፣ አሁንም ግን በእያንዳንዱ አካባቢዎች እኮ በገጠር አካባቢ ብንግባ ማለት ነው ይሄ አንድ አምፖል አስገብቶ እንትን ማብራት መጠቀም ላግዠሪ ሊሆን ይችላል። ግን አሁን በአሁኑ ሰዓት ላይ ለሁሉም ኦልሞስት በሚባል ደረጃ ነሰሰሪ ነው ወይም በጣም አስፈላጊ። ለምሳሌ ስልክ ብንወስድ ማለት ነው አሁን በዚህ ሰዓት ለኤዱኬሽን፣ ለኮሚኒኬሽን፣ ለቢዝነስ፣ ለተለያዩ ነገራቶች፣ ለተለያዩ አማራጮች የሚጠቅም ነው። ደግሞ መብራት ቢባል በጣም እየከበደ የመጣበት ዘመን ነው። ያለ መብራት ሰው መኖር ማለት መታሰብ እስኪሳኑ ድረስ በጣም እንትን ያለበት ነው እና ይሄ መግለጽ የፈለገው የሆነ ጊዜያቶች ነበሩ እነዚህ አሁን እኛ እየተጠቀምን ያለነው ነገራቶች ላግዠሪ የተባሉት እና እነሱ አሁን ጊዜ ላይ በጣም ነሰሰሪ እንደሆኑ ለመግለጽ ነው ማለት ነው። ሶ ማቴሪያልስ ዋንትስ አር አንሊሚትድ። ለምሳሌ የሰው ልጅ ፍላጎቱ የሚቆም ነገር አይደለም ማለት ነው። አይቆምም። ዛሬ እንትን ያለከውን ነገ በቃ አይደለ እንፈልጋለን መቼም አናቆም እና ይሄ ነው ዋና ፋክቱ። ሁለተኛ ደግሞ ኢኮኖሚክ ሪሶርስስ አር ሊሚትድ። አሁን ኢኮኖሚክ ሪሶርስ የሚባሉት ሊሚትድ ወይም ስኬርስ ናቸው። እነዚህ ኢኮኖሚክ ሪሶርሶች ለምሳሌ እነዚህ ላንድ ላበር ደግሞ ኢንተርፕሬነር ምናምን የተባሉት አሉና እነዚህ ሊሚትድ ናቸው ማለት ነው። ሶ ኢኮኖሚክስ የሚባለው ደግሞ እነዚህን አንድ ለማድረግ የሚጥር ነው ብለን በላይ እንትን ላይ አይተናል አይደለ? ሶ እንደዚህ ነው ማለት ነው። ሶ ስካርሲቲ ኦፍ ሪሶርስ ኢዝ ፋንዳሜንታል ኢኮኖሚክ ፕሮብለም ቱ ኤኒ ሶሳይቲ። አሁን እንዴት ነው ስካርሲቲ ኦፍ ሪሶርስ ለየትኛውም ባለፈው እንደነገርኳችሁ ባለፈው ቪዲዮ ስካርሲቲ የሚባለው ነገር ሾርቴጅ ይለያል። አሁን ስካርሲቲ እና ሾርቴጅ ሲባል ግራ እንዳይገባችሁ። ስካርሲቲ ሲባል አሁን አንድ ኤግዛምፕል ልሳችሁ። ለምሳሌ እኔ አንድ 8,000 ብር ይዤ ሁለት ቡቲክ ሄጄ ሁለት ሱሪ ለመግዛት ሄድኩና 8,000 ብር ነው በእጄ ያለው እና ሁለት ሱሪ ለመግዛት ነው የሄድኩት እና ሁለት ሱሪ ለመግዛት በ8,000 ብር ሄጄ ግን ዋጋው እኔ ካሰብኩት በልጦ ተገኘብኝ እና አሁን ምንድነው አማራጭ ያለኝ? ወይም ከሱ ወድቅ የሚል አንድ ገዝቼ እመጣለሁ ወይም አንዱን ከዛ ገዝቼ አንዱን ደግሞ ዋጋው በሚቀንስ ቦታ ሄጄ የፈለግኩትን ሳይሆን ዋጋ በእጄ ያለው ነገር የሚችለው ነገር ቀይሬ ገዛለሁ ማለት ነው። ሶ ስካርሲቲ የሚባለው ነገር እኛ የሆነ ፕራይስን ይዘን ወይም ኤክስፔክት ያደረግነው ነገር አለ። ለምሳሌ በኢኮኖሚክስ የሆነ ካምፓኒ አለ ብለን እናስብና ይህ ካምፓኒ ማምረት የፈለገበት እንትን አለው ግን ያንን ማምረት የፈለገበት እንትን ስካርሲቲ በሆነ የሆነ አጋጣሚ ማምረት ሲያቅተው ደግሞ ሌላ ምርት በሱ እንትን ላይ አድርጎ ሲሰራ ስካርሲቲ ነው የሚባለው። ሾርቴጅ የሚባለው ደግሞ ስካርሲቲ የሚባለው በሁሉም ኢኮኖሚ የሚኖር ነገር ነው። ሾርቴጅ ደግሞ በሾርት ፔሪድ ኦፍ ታይም ላይ የሚኖር ነገር ሲሆን በአጭር ጊዜ ውስጥ የሚከሰት ሲሆን የሚጠፋ ነገር ነው፣ ሊቀረፍ የሚችል ነገር ነው። ግን ስካርሲቲ ሁሌም የሚኖር ነገር ነው በሁሉም ማለት ሶሳይቲ ማለት ነው። እኔ ሪታርን ስካርሲቲ ጊቭስ ራይዝ ቱ ፕሮብለም ኦፍ ቾይስ። አሁን መጀመሪያ እንደነገርኳችሁ ስካርሲቲ የሚኖር ከሆነ አሁን መጀመሪያ 8,000 ብር አለኝ ሁለት ሱሪ እገዛለሁ ብዬ ዋጋው ከፍ አለብኛ። ከዛ ምንድነው አሁን ከኔ የሚጠበቅብኝ? አንዱን ከዛ ገዝቼ አንዱን ደግሞ ወይ ዋጋው ዝቅ ባለብኝ ቦታ ሄጄ መግዛት ነው ወይም ያልፈለኩትን አንዱን መግዛት ነው ማለት ነው። ቾይዝ ስካርሲቲ እስካለ ድረስ ቾይዝ ይመጣል። ቾይዝ እስካለ ድረስ ደግሞ ኦፖርቹኒቲ ኮስት ይመጣል። አያችሁ አይደለ? መጀመሪያ አሁን በ2,000 ብር አሁን አንዳንድ ሱሪ 4,000 ብር ቢወስደኝ ብዬ ነው የሄድኩትና ግን ዋጋው ከፍ አለብኝ እና አንዱን ሱሪ በ70,000 ብር ሊገዛ ይችላል እና አንዱን ሱሪ 70,000 ብር ገዝቼ የቀረውን 1,000 ብር የሆነ ቱታ ነገር ፈልጌ እገዛለሁ ብዬ ወጣው ማለት ነው። እና መጀመሪያ እኔ ኤክስፔክት ያደረኩት 4,000 ብር ሁለቱም ነው ለመግዛት የፈለኩት፣ የአማረኝም ሁለቱ ነው እና የመጀመሪያ አንድ ሱሪን በ70,000 ብር ገዝቼ የፈለኩት ግን ሌላኛውም የፈለኩት አለ ሁለት ለመግዛት እጄ ለዛኛው ያለው ዋጋ ደግሞ ኦፖርቹኒቲ ኮስት ይባላል። ለምሳሌ የሆነ ጫማ ብራንድ አለን ብለን እናስብና ለምሳሌ ፑማ ሊሆን ይችላል የተለያዩ ጫማ እንትኖች አሉ። ሁለት ብራንድ ጫማዎች ለመግዛት ሄጄ አንዱን አግኝቼ ፑማውን ጥዬ መጣሁ እና
ይሄ ኦፖርቹኒቲ ኮስት የሚባለው የፑማ ዋጋው ማለት ነው። እኛ ትተን የመጣ ነው የለ ለዛ ዋጋ እንደማለት ነው። ሶ ስካርሲቲ እስካለ ድረስ ቾይዝ አለ። ቾይዝ እስካለ ድረስ ደግሞ ኦፖርቹኒቲ ኮስት አለ ማለት ነው። ሶ ይሄ ስካርሲቲ ደግሞ ምንድነው በሱ እንትን የሚያደርገው ቾይዝን ያነሳል ማለት ነው። Therefore, the basic economic problem is about scarcity and choice, since there are only limited amount of resources available to produce unlimited amount of goods and service we desire. ምንድነው ስካርሲቲ እና ቾይዙ ምንድነው? ሊሚትድ አማውንት ኦፍ ሪሶርስ እስካለ ድረስ እኛ ደግሞ ማምረት የምንፈልገው አንሊሚትድ የሰው ፍላጎት አንሊሚትድ ነው ብለናል። ዲዛይራችን የሆነ ፍላጎታችን የሆነ ሊሚትድ የሌለው ነው፣ ግን ሪሶርሱ ሊሚትድ የሆነ ነው። ይሄ እስካለ ድረስ ደግሞ ምንድነው አንሊሚትድ ሪሶርሶቹ ምንድነው አንሊሚትድ ፍላጎታችን አለ፣ ግን ችግሩ ምንድነው ሊሚትድ ሪሶርስ መኖሩ ነው ማለት ነው። በዚህ ምክንያት ስካርሲቲ እና ቾይስ የማይነጣጠሉ አብሮ የሚሄዱ ነገራቶች ሆነው ይገኛሉ። ዛስ ኢኮኖሚክስ ስቱዲስ ሃው ሁማን ቢንግስ ሜክስ ኤ ቾይስ ቱ ዩዝ ስካርስ ሪሶርስ አዝ ዜይ ሲክ ቱ ሳቲስፋይ አንሊሚትድ ዋንት። ኢኮኖሚክስ የሚባለው ነገር መጀመሪያ እንደነገርኳችሁ ምንድነው የሚያጠናው ስኬርስ ሪሶርስ አለ። ይሄንን ስኬርስ ሪሶርስን የሰው ልጆች አንሊሚትድ ፍላጎታቸውንና ስኬርስ ሪሶርስን አንድ ላይ አገናኝተው ማለት ነው እንዴት ሊጠቀሙ ይችላሉ የሚለውን ወይም እንዴት የሰው ልጆች ምርጫ በእነሱ ውስጥ ያስገባሉ። አሁን ለምሳሌ ስኬርስ ሪሶርስ ካለ አንሊሚትድ ዋንት ደግሞ የሰው ካለ የሰው ልጅ ከነዚህ መካከል እንዴት ነው ምርጫ የሚያደርገው የሚለውን የሚያጠና ነው ማለት ነው ኢኮኖሚክስ። therefore choice is a heart of all decision making። አሁን ቾይስ የሚባለው ነገር የትኛውም እኛ በምንወስነው ውሳኔ ውስጥ የሚኖር ነገር ነው ማለት ነው። As an individual, family, and nation, we confront difficult choice about how to use limited resources to meet our needs and wants. አሁን ምንድን ነው እንደ ግለሰብም እንደ ፋሚሊም እንደ ኔሽንም እንደ ሀገር ማለት ነው እኛ ፌስ የምናደርገው ችግር አለ። ይህ ምንድን ነው? ይህንን ሊሚትድ ሪሶርስን እንዴት ነው የእኛ ፍላጎታችንን ማሟላት የሚችለው የሚለው ኔሽንም እንደ ፋሚሊም እንደ ኢንዲቪጁዋልም ያለ ችግር ኮማን ችግር የሆኑ ይገኛል ማለት ነው። ሶ ኢኮኖሚስቶች ደግሞ ምንድነው ስቱዲስ ሃው ዘ ቾይስ አር ሜድ ኢን ቫሪየስ ሴቲንግ ኢቫሉዌት ዘ አውትካምስ ኢን ተርምስ ክራይቴሪያ ሳች አዝ ኤፊሺየንሲ፣ ኢኩዊቲ፣ ስታቢሊቲ። አያችሁ አይደለ? ኢኮኖሚስቶች ምንድነው የሚያጠኑት በተለያዩ ሴቲንጎች በተለያዩ አማራጮች ላይ በተለያዩ እንትኖች ላይ እንዴት ነው ቾይሶች የሚሰሩት፣ ቾይሶች እንዴት ይቀመጣሉ። ለምሳሌ እነዚህን ኢቫሉዌት ያደርጋሉ። ክራይቴሪያዎች ኤፊሺየንሲ፣ አሁን ቢቁነትን እና ኢኩዊቲዎችን ስታቢሊቲዎችን እነዚህን ያጠናሉ እና ሰርች ፎር አልተርናቲቭ ፎር ኢኮኖሚክ ኦርጋናይዜሽን ዛት ማይት ፕሮዲውስ ሃይ ሊቪንግ ስታንዳርድስ ኦር ሞር ዲዛይረብል ዲስትሪቢዩሽን ማቴሪያል ዌልቢንግ። አሁን ምንድነው መጀመሪያ እነዚህን የተቀመጡ እንትኖችን ምንድነው እንዴት ነው የሰው ልጆች ከነዚህ መካከል ቾይስን ሜድ የሚያደርገው ብሎ ያጠናሉ። እነሱም ለምሳሌ አውትካም ኢን ተርምስ፣ አሁን ለምሳሌ ክራይቴሪያዎች አሉ፣ ኤፊሺየንሲ፣ ኢኩዊቲ እና ስታቢሊቲ ያሉ። እነሱን ከያዙ በኋላ የሆነ ኦርጋናይዜሽን የሆነ ኢኮኖሚክ ኦርጋናይዜሽን ቢፈጠር እነዚህን የሰው ሊቪንግ ስታንዳርዶችን ሃይ ሊያደርግ ይችላል ወይ ዛት ማይ ፕሮዲውስ ሃይ ሊያደርግ ይችላል። ከዛም በመቀጠል ደግሞ ዲስትሪቢዩሽን ማቴሪያል ዌልቢንግ ሞር ዲዛይረብል በሆነ ሁኔታ ሊያካሂድ ይችላል በሚለው ዙሪያ ነው እነዚህ የሚያጠኑት ማለት ነው። ሌላው ደግሞ ስኮፕ ኦፍ ኤንድ ሞድ ኦፍ አናሊሲስ ኢኮኖሚክስ። አሁን ስኮፕ አለ። ስኮፕ ሲባል የኢኮኖሚክስ ስኮፕ የት ጋር ድረስ ነው ሬንጁ ራሱ የት ድረስ ነው ስኮፕ ዋይድነሱ የት አካባቢ ነው የሚባለው እና ሜቶድ ኦፍ አናሊሲስ በኢኮኖሚክስ አለ። እነሱ እናያለን ማለት ነው። በኢኮኖሚክስ ስኮፕ የሚባለው ዘ ፊልድ ኦፍ ስኮፕ ኢኮኖሚክስ ኢዝ ኤክስፓንዲንግ ራፒድሊ አሁን and has come to include vast range of topics in issue። ምንድነው ኢኮኖሚክስ አሁን ካረንትሊ በሁሉም ዘርፍ በተባለ ሁኔታ እጁ አለበት እየገባ ነው። ይህን ራፒድሊ በሁሉም እንትን ላይ እየገባ ነው። ስኮፑ ከዚህ እስከዚህ ነው ምናምን የሚባለው ነገር ላይታወቅ ይችላል። ባስት ነው ሬንጁ ሲጀመር ማለት ለምሳሌ እዚህ ጋር አለ ሪሰንት ፓስት ማለት ነው ሜኒ ብራንች ኦፍ ሳብጀክትስ ዴቨሎፕድ። አሁን የተለያዩ ብራንቾች የኢኮኖሚክስ ብራንቾች እየወጡ ነው። የብራንቾች መውጣት ደግሞ ኢኮኖሚክስን ባስት እያደረገ ስኮፑን ባስት እያደረገ እያሳደገው ነው የሚመጣው ማለት ኢኮኖሚክስ ራሱ በጣም ባስት እየሆነ ነው። አሁን ለምሳሌ ዴቨሎፕመንት ኢኮኖሚክስ ወይም ከዴቨሎፕመንት ጋር የተያዘ ኢኮኖሚክስ አለ፣ ኢንዱስትሪያል ኢኮኖሚክስ አለ፣ አያችሁ አይደል? ትራንስፖርት ኢኮኖሚክስ ራሱ አለ፣ ዌልፌር ኢኮኖሚክስ፣ ኤንቫይሮንሜንታል ኢኮኖሚክስ የተለያዩ እነዚህ በጣም ግዙፍ በራሳቸው በአንዱ ራሱ በጣም ግዙፍ እንትን ላይ ነው ማለት ይሄ ማለት ደግሞ በሁሉም ሴክተር ላይ በአንድ ኔሽን ላይ ሁሉም ሴክተር ላይ ሊገቡ ይችላሉ። ዓለምን ሊቆጣጠሩ የሚችሉት ናቸው ማለት ነው። በቃ በአጠቃላይ በጣም ባስት ነው የኢኮኖሚክስ ስኮፑ በጣም ዋይድ ራንጁ በጣም ባስት ነው ማለት ነው። however አሁን እዚህ ጋር እንትና the core modern economics formed by its two major branches። አሁን ምንም እንኳን እነዚህ ብራንቾች የበዙ ቢሆንም እየወጡ ያሉ ብራንቾች ብዙ ብራንቾች እየወጡ ቢሆንም ማለት ነው ሁለቱ ማለት ሁሉም የተስማማበት ሁለት ሞደርን ኢኮኖሚክስ ብራንቾች አሉ። እነሱም ማይክሮ ኢኮኖሚክስ እና ማክሮ ኢኮኖሚክስ ተብሎ ይጠራሉ ማለት ነው። እነዚህ ማይክሮ ኢኮኖሚክስ እና ማክሮ ኢኮኖሚክስ ፊልድ አካባቢ ስትገቡ ራሳቸውን ችሎ የሚኖሩ እንትኖች ናቸው እና እንደ ኮርስ ነው የሚሰጡት ማለት ነው። እና እነዚህ ማይክሮ ኢኮኖሚክስ እና ማክሮ ኢኮኖሚክስ የሚባሉት ባስት እንትኖች ናቸው ራሱ በእነሱ ማለት ነው። ዛት ሚንስ ኢኮኖሚክስ ካን ቢ አናላይዝድ ማይክሮ እንደ ማክሮ ሌቨል። በቃ ኢኮኖሚክሱ በማይክሮ እና በማክሮ ሌቨል ሊገለጽ ይችላል ማለት ነው። ማይክሮ ኢኮኖሚክስ የሚባሉ ደግሞ ማለት ነው። አሁን ለምሳሌ
ማይክሮ ሲባልና ማክሮ ሲባል ይገባቸዋል። ባዮሎጂ ላይ ምናምን ብዙ ጊዜ ተብራቸዋል። እና ማይክሮ ኢኮኖሚክስ ደግሞ ኢኮኖሚክስን በ11ኛ ክላስ ምናምን የተማራችሁት አዲስ አይደለም። እና ማይክሮ የሚባለው ጥቃቅን ወይም ጥቂት ነገር ማለት ነው። ማክሮ የሚባለው ነገር ባስት ማለት ነው፣ በጣም ትልቅ ነገር እንደማለት ነው። እና ማይክሮ ኢኮኖሚክስ ማለት ነው it concerned with economic behavior of individual decision making units such as households, firms, markets, industries። እነዚህ ምንድን ነው በአንድ ኢኮኖሚ ውስጥ ወይም በኢኮኖሚክ እንትኖች ውስጥ የኢንዲቪጁዋሎች ወይም ኢንዲቪጁዋል ፊርሞች ሊሆኑ ይችላሉ፣ ድርጅቶች ሊሆኑ ይችላሉ፣ አንድ ኢንዲቪጁዋል ሊሆን ይችላል። በማርኬት ወይም በአንድ ኢኮኖሚ እድገት ውስጥ ያላቸው ሚናቸው ምንድን ነው የሚለው ነው እዚህ ማይክሮ ኢኮኖሚክስ ስር ላይ የሚጥን ነው ማለት ነው። ለምሳሌ ሃውስሆልዶች የሚባሉት እነዚህ የሪሶርሶችን በፕራይሜሪ የያዙት አካላቶች ናቸው። እነዚህ ፕሪሞች የሚባሉት የተለያዩ ድርጅቶች፣ ኦርጋናይዜሽኖች ማርኬት ላይ እና ኢንዱስትሪ፣ እነዚህ ዲሲዥን ሜኪንግ እንዴት ይሰራሉ? አሁን ዲሲዥን ሜኪንግ ላይ እንዴት ነው ዲሲዥን ሜክ የሚያደርጉት? በአንድ ኢኮኖሚ ውስጥ፣ በአንድ ማርኬት ውስጥ፣ በአንድ ኢኮኖሚ ውስጥ ዲሲዥን ሜክ የሚያደርጉት እንዴት ነው? ከዛም ባሻገር ደግሞ በሀገራት ሊሆን ይችላል፣ በየሆነ ኢኮኖሚ ውስጥ የነዚህ ሚና ምንድን ነው ምናምን የሚለው ይሄ ያጥናል ነው። ኢን አዘር ወርድ ኢት ዲልስ ሃው ቱ ሃውስሆልድ ሜክ ዲሲዥን ኤንድ ሃው ዜ ኢንተራክት ስፔሲፊክ። አሁን በየሆነ ስፔሲፊክ ማርኬት ላይ እነዚህ ሃውስሆልድ የሚባሉት ለምሳሌ እነዚህ ሃውስሆልድ ሲባል ይገባቸዋል፣ ፋሚሊ ነገር ነው። ሪሶርሶችን በፕራይሜሪ ከናቸር ጋር የተያዙ ሪሶርሶችን የያዙት አካላቶች ናቸውና እነዚህና ኦርጋናይዜሽን ነው ወይ የሚባለው ኦርጋናይዜሽን ወይም ተቋም ወይም ድርጅት ነው። እነዚህ ድርጅትና የሆነ ሃውስሆልዶች ዲሲዥን ሜክ እንዴት ያደርጋሉ? ከዛም ተርፎ እንዴት ነው የሆነ ስፔሲፊክ ማርኬት አለን ብለን እናስብና በዛ ማርኬት ስር ኢንተራክት የሚያደርጉት እንዴት ነው? አሁን ለምሳሌ ይሄ በዚህ ቻፕተር 1 መጨረሻ አካባቢ ፕሪሞች፣ ጎቨርንመንቶች፣ የተለያዩ አካላቶች የሚገናኙበት መንገድ አለ። እነሱን በፓርት 3 እናያለን ማለት ነው። እና እነዚህ ሃውስሆልድ የሚባሉት ግንኙነታቸው ምንድን ነው? እንዴት ይገናኛሉ? ለምሳሌ እነዚህ ኦርጋናይዜሽኑ ከድርጅቶች ጋር ያለው ግንኙነት እንዴት ነው? በየሆነ ስፔሲፊክ ማርኬት ላይ ደግሞ እነዚህ ግንኙነታቸው እንዴት ነው የሚገናኙት የሚባለውን የሚያጠና ነው ማለት ነው። ሌላው ማክሮ ኢኮኖሚክስ ነው። ይሄ ደግሞ ማክሮ ኢኮኖሚክስ የሚባለው ማክሮ ሲባል እንደነገርኳችሁ በቃ ባስት ነው፣ ትልቅ ማለት ነው። የሆነ ባስትነት ነው፣ የአንድ ነገር የሆነ ትልቅነት ነው የሚያሳየውና ሬንጁ በጣም ትልቅ ነው። እና ብራንች ኦፍ ኢኮኖሚክስ that deals with effect and the consequence of aggregate behavior of all decision making units in certain economy። የሆነ ኢኮኖሚ አለ ብለን እናስብና ለምሳሌ የኢትዮጵያ ኢኮኖሚ ብለን እናስብና የኢትዮጵያ ኢኮኖሚን እንደ አጠቃላይ ማለት ነው፣ እንደ አጠቃላይ የሚወስን ለምሳሌ ኢፌክቱ ኮንሲኩዌንሱ እዚህ ጋር ምንድነው? ኢፌክቱ ምንድነው? አግሪጌት ዲሲዥን ሜኪንጎች አሉ እዛ ማለት በሀገር ደረጃ ማለት ነው። በሀገር ደረጃ እንደ አጠቃላይ ዲሲዥን ሜከሮች አሉ። እና እንዴት ነው ዲሲዥን ሜክ የሚደረገው በእነዚህ አካላቶች? እንዴት ነው የሀገር ኢኮኖሚ የሚሆነው? ለእነዚህ ደግሞ የነዚህ አሁን የሚቀመጡ አካላቶች አሉ። የእነሱ ሚና ምንድነው? በሀገራት ዴቨሎፕመንት ስር ላይ የሆነ እድገት ላይ የሆነ ኢኮኖሚ ላይ ያላቸው ሚና ምንድነው ምናምን የሚለውን እንደ አግሪጌት ነው የሚያጠነው ማለት ነው። እንደ አግሪጌት ሲባል ማይክሮንም ራሱን አጠቃሉ በቃ ጨምቆ ነው የሚያወጣው ማለት ነው። ለምሳሌ ይሄ አሁን ማይክሮ የሚባለው ነገር የአንድ ሰው ወይም የአንድ ግለሰብ ኢንካምን ብቻ ሊያጠና ይችላል። ወይም የኔ ኢንካም ምንድን ነው የሚለው ለምሳሌ የአበበ ኢንካም ስንት ነው የሚለውን ሊያጠና ይችላል። ሚስተር ኤክስ ኢንካም ስንት ነው የሚለውን ሊያጠና ይችላል። ግን እዚህ ጋር ማክሮ ኢኮኖሚክስ ጋር ስንመጣ ናሽናል ኢንካምን ነው የሚያጠናው። ለምሳሌ የኢትዮጵያ ናሽናል ኢንካም እንዴት ነው፣ ያን ደግሞ እነ ጂዲፒ እነ ጂኤንኤፍ የሚባሉት ትላልቅ እንትኖች አሉ፣ እነሱን ነው የሚያጠናው ማለት ነው። ይሄ ማክሮ ኢኮኖሚክስ በጣም ባስት ነው። in other words it is aggregative economics that examines interrelation among various aggregates። አሁን ምንድነው የሆነ ባህሪውስ እንትኖች አሉ፣ ኢንተርሌሽኖች አሉ በእነዚህ መካከል ኢኮኖሚክስ ውስጥ ማለት ነው። የእነዚህን ድምር ማለት ነው። በቃ አጠቃላይ ሲባል ለምሳሌ የሀገራትን ወይም የአንድ ሀገር ውስጥ ያለውን ነገር እንደ አጠቃላይ ደምሮ ጨምቆ ማለት ነው የሚይዘው ማክሮ ኢኮኖሚክስ ነው። ሶ ዜር ዲተርሚኔሽን ካውዝ ኤንድ ፍላክቹዌሽን። አሁን እንደ አጠቃላይ የሆነ ቫሪየስ እንትኖች አሉ፣ አግሪጌቶች አሉ የተደማመሩ። ደግሞ እነሱ የሚወስነው ምንድን ነው የሚለው ደግሞ ካውዝ ኦፍ ፍላክቹዌሽን፣ ይሄ በእነሱ መካከል የሚፈጠር ቼንጅ አለ፣ ለውጥ አለ። ለዚህ ለውጥ ደግሞ ምንድን ነው ምክንያት ምናምን የሚለው የሚያጠናው ማክሮ ኢኮኖሚክስ ነው ማለት ነው። ሶ ኢት ሉክስ አት ኢኮኖሚ አስ ኤ ሆል ዲስከስ አባውት ኢኮኖሚ ዋይድ ፌኖሜና። አያችሁ አይደለ? ኢኮኖሚን እንደ ሆል ነው የሚያየው። አሁን አንድን ኢኮኖሚ ስፔሲፋይ ያደርግ። አሁን ይሄ ማይክሮ ኢኮኖሚክስ ስፔሲፋይ እያደረገ ነው የሚያስቀምጠው ማለት ስፔሲፋይ አድርጎ ማለት ነው። ለምሳሌ አንድ ፐርሰንን ያመጣና ኢንካሙ እንዴት ነው ሊቪንግ ስታንዳርዱ፣ አውትፑቱ፣ ኢንካሙ የተባሉ ኑራቶችን ያስቀምጣል። ግን እዚህ ጋር ስንመጣ ኢኮኖሚን እንደ አስ ሆል እንደ ካንትሪ ምናምን ያያል ማለት ነው። ዲስከስ አባውት ኢኮኖሚ ዋይድ ፌኖሜና፣ ኢኮኖሚን እንደ ዋይድ ፌኖሜና ያያል። ሶ ዲስቲንክሽን ኢዝ ቢትዊን ማክሮ ኢኮኖሚክስ እና ማይክሮ። እቺን ሰንጠረዥ ማለት ነው በደንብ ማየት አለባቸው። በደንብ ማለት በምርጫም ይመጣሉ፣ ከዛም ባለፈ ደግሞ በማቺንግም ይመጣሉ። ከዛም ባለፈ ደግሞ ብላንክ ስፔስ ላይ የነዚህ የማይክሮ ኢኮኖሚክስ እና የማክሮ ኢኮኖሚክስ ልዩነታቸው ምንድን ነው ብሎ ሊያመጡ ስለሚችሉ ብዙ ጊዜ ስለመጥቶ ስላየሁት ማለት ነው በደንብ እነዚህን ተረድታችሁ መያዝ ያስፈልጋቸዋል። እና ማይክሮ ኢኮኖሚክስ አለ፣ ማክሮ ኢኮኖሚክስ አለ። ማይክሮ ኢኮኖሚክስ መጀመሪያ እንደነገርኳችሁ የሚያጠናው ኢንዲቪዥዋል ኢኮኖሚክ ዩኒቶችን ነው። በቃ ኢንዲቪዥዋል ላይ ነው የሚያጠነጥነው። በቃ አለቀ። ኢንዲቪዥዋል ዩኒቶች አሉ ኢኮኖሚክ
ውስጥ ኢንዲቪጁዋል ኢኮኖሚክ ዩኒቶች አሉ። ለምሳሌ ፊርም ሊሆን ይችላል፣ ኢንዲቪጁዋል ራሱ አንድ ግለሰብ ሊሆን ይችላል። የሆነ ስፔሲፋይ ያደርጋል ማለት ነው፣ የሆነ እናነጣጥሩ። ግን ወደ ማክሮ ኢኮኖሚክስ ጋር ስንመጣ ስቴት የሚያደርገው ኢኮኖሚን አስ ኤ ሆል ነው እና አግሪጌት የነዚህንም ጭምር ተጨፍልቆ እዚህ ጋር ነው የሚቀመጠው ማለት ነው። ለምሳሌ እዚህ ጋር ኢንዲቪጁዋሎችን ነው የሚያጠነው፣ እዚህ ጋር ደግሞ ኢኮኖሚን አስ ኤ ሆል ነው የሚያጠነው እና የሀገር ኢኮኖሚ የሀገር ኢንካም የሀገር እንትኑ እንዴት ነው ምናምን የሚለውን እዚህ ጋር ደግሞ ያው ዲልስ ዊዝ ኢንዲቪጁዋል ኢንካም አያቸው አይደል? ኢንዲቪጁዋል ጋር ይገናኛል። ኢንካሙ ጋር እንዴት ነው ፕራይሱ እንዴት ነው የዋጋው የሆነ ፕራይስ አለ። የሱ ፕራይስ እንዴት ነው፣ አውትፑቱ እንዴት ነው፣ ፕሮዳክሽን ላይ ፕሮዳክቶች አላ አውትፑቶቹ እንዴት ናቸው ምናምን ኢኮኖሚክ ቫሪያብሎች እነዚህን ነው የሚያለው። ግን እዚህ ጋር ስንመጣ ማክሮ ላይ ናሽናል ኢንካም ላይ ነው የሚሰራው። መጀመሪያ እንደነገርኳችሁ ናሽናል ኢንካም ላይ እና ናሽናል አውትፑቶች ላይ ጀነራል ፕራይስ ሌቨሎች ላይ እዚህ ጋር ፕራይስ ብቻ እነዚህ ስፔሲፋይ አድርገው ለሆነ ፕሮዳክት ስፔሲፋይ አድርገው ነው የሚያስቀምጠው። እዛ ጋር ግን ጀነራል ፕራይስ ሌቨሎችን ነው የሚያጠነው ማለት ነው። በደንብ ያዝ አለባችሁ። ሌላ ደግሞ እዚህ ለማይክሮ ኢኮኖሚክስ ዋና እንትኑ ፕራይስ ዲተርሚኔሽን ኤንድ አሎኬሽን ሪሶርስ አለ። ለምሳሌ እዚህ ጋር ፕራይስ ዲተርሚኔሽን ሲባል ፕራይስ ዲተርሚኔሽን የሚባለው ነገር ምንድን ለማክሮ ኢኮኖሚክስ ፕሮብለም ነው ብለን አላ። ይህም ፕሮብለም የሚሆንበት ምክንያት ምን መሰላችሁ? ማክሮ ኢኮኖሚክስን የሚያጠነው አንድ ጉድና ሰርቪስ የሆነ ጉድና ሰርቪስ በሆነ ማርኬት ላይ ዋጋው እንዴት ዲተርማይን ይደረጋል። ለሆነ ጉድና ሰርቪስ አለ እንበልና በማርኬት ላይ ለምሳሌ አንድ ፕሮዳክት አለ እንበልና ፕሮዳክት ኤ አለ ብለን እናስብና ይሄ ፕሮዳክት ኤ ጉድ ሊሆን ይችላል፣ ሰርቪስ ሊሆን ይችላል፣ ብቻ ፕሮዳክት ኤ እንበለውና ይሄ ፕሮዳክት ኤ በሆነ ማርኬት ውስጥ ገባ። በዚህ ማርኬት ስር ለዚህ ፕሮዳክት ኤ ዋጋው እንዴት ይወሰናል የሚባለው ለምሳሌ አሁን እዚህ ጋር ችግር የሚመጣው እዚህ ጋር ነው። ፕራይሱ ለምሳሌ ዲማንዱ ለዛ ፕሮዳክት ኤ የሚጨምር ከሆነ የሰው ፍላጎት ሞር እየጨመረ የሚሄድ ከሆነ ፕራይሱ ደግሞ እንዴት ነው እየቀነሰ ማለት ፕራይሱ እየጨመረ ይሄዳል። ዲማንዱ በጨመረ ቁጥር ፕራይሱ ይጨምራል። አያችሁ አይደል? ዲማንዱ አሁን ለዚህ ለፕሮዳክት ኤ ዲማንዱ እየጨመረ በሄደ ቁጥር ፕራይሱም ከሱ ጋር አብሮ እየጨመረ ነው የሚሄደው። ዲማንዱ ደግሞ ለዛ ፕሮዳክት ማለት ዲማንዱ ፌል ባደረገ ጊዜ ወይም ዲማንዱ ለዛ ፕሮዳክት ሲቀንስ ዲክሪስ ያደርግ ማለት ነው። ፕራይሱም አብሮ ዲክሪስ ያደርጋል። በዚህ በሁለቱ ስር ለዚህ እኮ ነው ኢኩሊብሪየም እንትኑ ይመጣል ማለት ኢኩሊብሪየም ሲሆን ኳንቲቲ ኦፍ ዲማንድ ኢኳል ቱ ኳንቲቲ ኦፍ ሳፕላይ የሚባለው ነገር ይመጣል ማለት ኳንቲቲ ኦፍ ዲማንድ ኢኳል ቱ ኳንቲቲ ኦፍ ዲማንድ የሚባለው እንትኑ የኢኩሊብሪየም ቲዮሪ እዚህ ጋር ይመጣል ማለት ነው። ይሄ ችግር ነው በማይክሮ ኢኮኖሚክስ ውስጥ የሚኖረው። ሌላ ደግሞ አሎኬሽን ኦፍ ሪሶርሶች እንደነገርኳችሁ ላንድ፣ ላበር፣ ኤንተርፕረነር ምናምን የተባሉት የተቀመጡት ሪሶርሶች አሉና እነዚህ ስከርስ ሪሶርስ የተባሉትና ገንዘብን አውጥተን በብር ነው እኛ እነሱን የምናገኘው። እነዚህ ኢኮኖሚክ ሪሶርሶች ናቸውና እነዚህን ኢኮኖሚክ ሪሶርሶች ወይ ስከርስ ሪሶርሶችን እንዴት ነው አሎኬት ልናገኛቸው የምንችለው? ለምሳሌ ዋጋ ለሆነ ሪሶርስ ዋጋ ሲጨምር የሆነ ሰው ለዛ የሆነ ፍላጎቱ ሊጨምር ይችላል ምናምን የሚባሉ ሀሳቦች በዚህ ስር ይመጣሉ ማለት ነው። ግን ወደ ማክሮ ጋር ስንመጣስ አሁን እዚህ ጋር ነው። ማክሮ ጋር ደግሞ ስንመጣ ሰንትራል ፕሮብሌም ዲተርሚኔሽን ኦፍ ሌቨል ኦፍ ኢንካም አያችሁ አይደል? ሌቨል ኦፍ ኢንካሙን ዲተርማይን ለማድረግ ለምሳሌ ለአንድ ሀገር ሊሆን ይችላል ለዚች ሀገር ያለው ናሽናል ኢንካሙን ዲተርማይን ለመውሰድ ምናምን ይጣጣራ ማለት ነው። ሌላው ኤምፕሎይመንት ላይ ወይም ኤምፕሎይመንት ስር ነው የሚያስጨንቀው ማለት አንድ ሀገር የሚያስጨንቀው ስለ ኢምፕሎይመንት ነው። ኢምፕሎይመንት ወይም ተቀጣሪ ሊሆን ይችላል፣ ደግሞ ሪሶርሶች ሊሆን ይችላል። እነዚህ ናቸው ማለት። ሌላ ደግሞ ማይን ቱልስ አር ዲማንድ ካርድ ሳፕላይ ካርድ ፓርቲኩላር ኮሞዲቲስ ኦፍ ፋክተር አያችሁ አይደል? ይሄ ለዚህ ማይክሮ ኢኮኖሚክስ የሆነ ፓርቲኩላር ኮሞዲቲ አለ ብለን እናስብና ለዚህ ኮሞዲቲ ዲማንዱም እንዴት ነው ሳፕላይም ደግሞ አሁን ለምሳሌ አንድ ካምፓኒ ስልክ ለምሳሌ አፕል ካምፓኒ እንውሰድና አይፎን ስልኮችን እያመረተ ነው። በዚህ አፕል ካምፓኒ ውስጥ አይፎን ስልኮችን ነጣጥሎ ኮሞዲቲዎችን እሷን ብቻ አይፎኗን አውጥቶ ለዚህ ዲማንዱ እንዴት ነው ዲማንድ ካርቦ እንዴት ነው ሳፕላይ ካርቦ እንዴት ነው ያቅርቦት እንትኑ እንዴት ነው ግራፉ ደግሞ የዲማንድ ካርቦ እንዴት ነው ምናምን ብሎ ነው የሚያጠነው ማለት ነው። እነዚህ ደግሞ ፓርቲኩላር ኮሞዲቲ ፋክተሮችን የሚያጠና ግን ወደ ማክሮ ስንመጣ ኢት ሜን ቱልስ አር አግሪጌት አያችሁት። አግሪጌት ሲባል ለምሳሌ ተጨፍልቆ ማለት ነው። ሁሉም እንትኖች ተጨፍልቆ በሀገር ውስጥ የሚመረቱ ሁሉም ምርቶች ተጨፍልቆ ዲማንድ ካርብ ይሰራል። አግሪጌት ደግሞ ሳፕላይ ካርብ አስ ኢኮኖሚ የሚያመርቱት እነማን ናቸው ምናምን ምርቱ እንዴት ነው ምናምን የሚባለው ሲሰራ እንደ አጠቃላይ ነው ተደምሮ የሚሰራው ማለት ነው። ኢት ሄልፕስ ቱ ሶልቭ ሰንትራል ፕሮብለም ዋት ሃው ኤንድ ፎር ሁም ቱ ፕሮዲዩስ ኢን ኢኮኖሚ ቱ ማክሲማይዝ ፕሮፊት። አሁን እንዴት ነው አንድ ሰው ወይም አንድ አካል ወይም አንድ ድርጅት የሆነ ፕሮዳክትን እኛ ማምረት ስንፈልግ ለዚህ ፕሮዳክቶችን ከማምረታችን በፊት እነዚህ በስት የሆኑ 3 ኩዌስችኖችን መመለስ አለብን። መጀመሪያው ዋት ፕሮዲዩስ ምንድነው ማምረት አለብኝ ነው መጀመሪያው ጥያቄ። ማምረት ያለብኝ ምንድነው ነው። ሁለተኛ ደግሞ ይሄን ማመርተው ሃው እንዴት ነው። አሁን ኢኩዊፕመንቶች አሉ፣ የተለያዩ እንትኖች አሉ፣ እነሱ እንዴት ነው ማሟለው ምናምን የሚባሉ ጥያቄዎች ይመጣሉ። ከዛ ፎር ሁም ቱ ፕሮዲዩስ እነዚህን ደግሞ ፕሮዳክቶችን ለማን ነው ማመርተው፣ ለማን እያመረትኩ ነው፣ ማን ነው እነዚህን የሚገዛው የሚለው እነዚህ ኢኮኖሚን ማለት ነው ማክሲማይዝ ፕሮፊቶችን ማክሲማይዝ ለማድረግ የሚነሱ ጥያቄዎች ናቸውና ለነዚህ ፕሮብሌሞች እነዚህ ፕሮብሌሞች ማይክሮ ኢኮኖሚክስ ሶልቭ ለማድረግ ይጠቅማል። ምክንያቱም ስፔሲፋይ ስለሚያደርግ ይሄ ደግሞ ነው። ይሄ
ማክሮኢኮኖሚክስ ምንድነው? ሄልፕስ ቱ ሶልቭ ሰንትራል ፕሮብለም ኦፍ ፑል ኢምፕሎይመንት ሪሶርስ ኢን ኢኮኖሚ። አያችሁት? በኢኮኖሚ ውስጥ ፑል ኢምፕሎይመንት ኦፍ ሪሶርስ በቃ የሆነ አጠቃላይ ሪሶርሱም ኤምፕሎይ አድርጓሉ አላደረጉም። ሪሶርሶች አሉ። ለምሳሌ ሪሶርስ ሲባል ካፒታል፣ ላንድ፣ ላበር ምናምን ኢንተርፕረነር፣ እነዚህ ሪሶርሶች ፑሊ ኢምፕሎይ ተደርጓሉ ወይስ አልተደረጉም የሚለውን እንዳጠቃላይ ነው። እና ይህንን ሲያጠና ይሄ ደግሞ የእነዚህን ችግሮችን ለመቅረፍ ይጠቅማል ማለት ነው። ሌላ ደግሞ ይህ ማይክሮኢኮኖሚክስ ዲስኬስ ሃው ቱ ኢኩሊብሪየም ኦፍ ኮንሱመር ፕሮዲውሰር ኦር ኢንዱስትሪ ኢዝ አታይንድ። አንድን ፕሮዲውሰር ወይም አንድን ኢንዱስትሪ ልንለየው ወይም በኢኩሊብሪየም ስር አስቀምጠን አቴን ማድረግ የምንችለው መቼ ነው እንዴት ነው የሚለው ለምሳሌ አሁን እዚህ ጋር ኤግዛምፕል ተሰጥቷል። ኢንዲቪጁዋል ኢንካሞች ሊሆን ይችላል፣ ኢንዲቪጁዋል ሴቪንጎች፣ ለምሳሌ ኢንዲቪጁዋል ገቢ ሊሆን ይችላል፣ የአንድ ሰው የቁጠባ ሂደት ሊሆን ይችላል፣ የአንድ ሰው ፕራይስ ሊሆን ይችላል፣ ለአንድ ኮሞዲቲ ፕራይስ ሊሆን ይችላል፣ ለኢንዲቪጁዋል ደግሞ ፊርምስ አውትፑት ሊሆን ይችላል። ይሄ አውትፑት ሲባል ፕሮዳክቶች ማለት ነው። ኢንፑት ሲባል ግብአት ነው። አውትፑት ሲባል ደግሞ የተመረተ ምርት ማለት ነው። ምርቶችን ሊሆን ይችላል። ደግሞ ኢንዲቪጁዋል ኮንሳፕሽን እንዴት ነው ኮንሳፕት የሚያደርግ በቃ በእነዚህም ብቻ በኢንዲቪጁዋል ነው የሚያጠነጥነው ማለት ግን እዚህ ጋር ማክሮኢኮኖሚክስ ኮንሰርን የሚያደርገው ዲተርሚኔሽን ኦፍ ኢኩሊብሪየም ሌቨልስ ኢንካም፣ ኢኩሊብሪየም ሌቨል ኦፍ ኢንካም እንደ ኢምፕሎይመንት አግሪጌት ሌቨል አያቸው አግሪጌት ሌቨሉን ነው። ለምሳሌ ናሽናል ኢንካሞችን፣ ናሽናል ሴቪንግ ሌቨሎችን፣ ጀነራል ፕራይስ ሌቨሎችን፣ ናሽናል አውትፑቶችን አግሪጌት ኮንሰርን እነዚህን ነው የሚያጠነው። ሶ እነዚህም በደንብ መያዝ አለባችሁ ነው።